ሥላሴን ከሰማይ እስጢፋኖስ አይቶ ዓይኑ በመገረም ቀረ ተሰክቶ የድንጋዩን አህላል ይወርድበት እንኳ ሥላሴን በማየት ረስቶታል ለካ። ስብሐት ለእግዚአብሔር። የሰው ልጅ በቀኙ ተቀምጦ ነበር እስጢፋኖስ ሲያየው በሚያስፈራ ክብር። ካህናተ ሰማይ ዙፋኑን ከበቡት ቅዱስ ቅዱስ ሲሉ ስብሐት 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 ለእግዚአብሔር። ምስጢረ ሥጋዊ ተገልጦለት በአካል ሥጋው ቢታመምም ሐዘኑን ሽሮታል። ነፍሱ ከጸባዖት ስታመሰጥር ድንጋይ ይለቅማሉ ያልታደሉ በምድር። ስብሐት ለእግዚአብሔር። ለፈሪሳውያን ተሰውሮባቸው የሥላሴ ምስጢር ድንጋይ ሰበሰቡ ጻድቁን ለመውገር። እርሱ ግን ከሰማይ ፈጣሪውን አይቶ ድንጋዩን ረሳው ሕሊናው ተነክቶ። ስብሐት ለእግዚአብሔር። የሰማዩ ሥርዓት ልዩ ስለነበር ምንም አልመሰለው የድንጋዩ ክምር። የፍጥረታት ሁሉ ፈጣሪ ተገልጠው ስቃዩን አስረሱት ሕሊናውን ነጥቀው። ስብሐት ለእግዚአብሔር። ልባችሁ ጆሮአችሁ መቼ ተገረዘ? የጠነከረ ነው ለአምላክ ያልታዘዘ። መንፈስ ቅዱስን ተቃወማችሁ እንደ ገዛ ፈቃድ የተመራችሁ። ስብሐት ለእግዚአብሔር። ሥላሴን ከሰማይ እስጢፋኖስ አይቶ ዓይኑ በመገረም ቀረ ተሰክቶ የድንጋዩን አህዳን ይወርድበት እንኳ ሥላሴን በማየት ረስቶታል ለካ። ስብሐት ለእግዚአብሔር። ኃይልህ ሲገለጽ በሰማይ ኃይልህ ሲገለጽ በሰማይ አቤት ማን ይቆም ይሆን ከፊትህ? ማን ይቆም ይሆን ከፊትህ? ማን ይቆም ይሆን? አቤት ቀንደ መለከት ሲነፋ አዋጅ ሲታወጅ ቢባል ጻድቃን ሲጠሩ ለተድላ ይሆን የእኛ ተስፋ።
ኃይልህ ሲገለጽ በሰማይ ኃይልህ ሲገለጽ በሰማይ አቤት ማን ይቆም ይሆን ከፊትህ ማን ይቆም ይሆን ማን ይቆም ይሆን ከፊትህ ማን ይቆም አቤት መላእክት ሰማዩን ሲያርሱት ቀድሞ ሲሰሙ በማረት ያልታየና ያልተሰማ ድምፅ ሲሰማ ከራማ ኃይልህ ሲገለጽ በሰማይ ኃይልህ ሲገለጽ ከሰማይ አቤት ማን ይቆም ይሆን ከፊትህ ይቆም ይሆን ማን ይቆም ይሆን ከፊትህ ማን ይቆም ይሆን አቤት ሰባቱ ነፋስ ተገብተው ምድርን ሲያውቁት ቀስፈው ሲታዘዝ የባህር ሞገድ ምድሪቱን ሊገናት ለፍርድ ኃይልህ ሲገለጽ በሰማይ ኃይልህ ሲገለጽ በሰማይ አቤት ማን ይቆም ይሆን ከፊትህ ማን ይቆም ይሆን ማን ይቆም ይሆን ከፊትህ ማን ይቆም ይሆን አቤት ሲጠሩ ጻድቃን ቅዱሳን መልካም የሰሩ ብሩካን በምድር የሰሩ ትሩፋት ሲያቀርቡ ለአምላክ ስብሐት ኃይልህ ሲገለጽ በሰማይ ኃይልህ ሲገለጽ በሰማይ አቤት ማን ይቆም ይሆን ከፊትህ ማን ይቆም ይሆን ማን ይቆም ይሆን ከፊትህ ማን ይቆም ይሆን አቤት ኃጥአን ለፍርድ ሲጠሩ በጨለማ ለሚቀሩ የማይጠቅም ዋሃይ ታውኖ መዋረድ ይሆናል ናሰው ኃይልህ ሲገለጽ በሰማይ ኃይልህ ሲገለጽ በሰማይ አቤት ማን ይቆም ይሆን ከፊትህ ማን ይቆም ይሆን ማን ይቆም ይሆን ከፊትህ ማን ይቆም አቤት ሲጠሩ ጻድቃን ቅዱሳን መልካም የሰሩ ብሩካን በምድር የሰሩ ትሩፋት ሲያሰሙ ለአምላክ ስብሐት ኃይልህ ሲገለጽ በሰማይ ኃይልህ ሲገለጽ በሰማይ አቤት ማን ይቆም ይሆን ከፊትህ ማን ይቆም ይሆን ማን ይቆም ይሆን ከፊትህ ማን ይቆም ይሆን ማን ይቆም ይሆን